እንደኔ እንደኔ ከመኪና ውስጥ እስቲ አሁን ይሄን ካርቶን ውሃውላ ቢያወርድ ምን አለበት? ውይ ውይ የዚህን ቤተሰብዬ እኔ እኮ ምን ላድርገው? ወላሂ ላዝም ደከመኝ። እድል ያለ ይብክ ባንተ ወላሂ እድል ያለ ይብክ። ከሀገር ያወጣከኝ በሰው ሀገር ብታንከራትተኝ በቃ ጠላሁት ራሴን። ማንነት ጠላሁት ስላላችሁ ጠላሁት ማንነቴን ወላሂ ደከመኝ። አሁን የተረገመ ሰውዬ ማለት ነው ይሄ ውሃ ከመኪና ቢያወርደው ወላሂ ምን ይጎዳል? አሁን ወላሂ እንኳን የውሃ ይቅርና ልጃቸውን የሚያነሳበት የምጥልበት እጄ በጣም ነው ያመመኝ ወላሂ። አሁን ተውኝ እስቲ ወላሂ ለመናገር ራሱ የሚከብድ ነው። ምን ዘማን ነው ደግሞ በቀን ነው ያመጣው። ቀን ብላው ድቃባ ሰው ወላሂ ላዚም ወላሂ ስራ ክንስትክ ተረገመ። ያላ ይረገመ ሙቀት ነው ጌታዬ። ደግሞ የሀገር እቃ ነው ያመጣው። እጭ ወላሂ አላወርድም። ውሃው አንዱን ካርቶን ብቻ ይዤ ያወርዳታል። መኪናውን ይዞ ሲሄድ ያሳየዋለሁ እኮ ያውርድ። መናዲሉን ወደቀ። በጣጥሶታል መጋኛ እሱን በጣጥሶ ይሄው እያንዳንዱ ወደቀ። አሁን እዛ ማን ነው የሚወጣው? እችላለሁ። እንዴት አረ ፀጉሬ እንዳይከፈት እንዴት አባቱ እንዳላበኝ ደግሞ እኮ እንትን ነው በቀን ነው እቃውን ያመጣው። ቀን ብላው እስቲ ልውጣ በመኪና ላይ ወይኔ አግዙኝ ወጣ። መቼም እኮ ከአረባ የምታመጣ መስሎኝ ከአረባ ይላታለች። ተረገመ ባላለ ሰጥቷታል። ላይ ዋው በግሬ እኮ ነው ደስ ወላሂ ላወርዳትም። ቆይ እንትኑ ማለት ነው። ብስምላ ጠብቀኝ ጌታዬ። ብዙ ነገር ይጠብቀኛል፣ ልጄ ይጠብቀኛል። በሀገር እናት መቼ ትመጫለሽ ብሎ ተራ እያሳየኝ እንዳልወጥቅና እንዳልሰባበር ብስምላ ወይኔ ላቡዳ እያችሁት አንዳንድ ሰዎች እኮ ወላሂ አንዳንድ አረቦች እኮ በጣም የዋህ አረቦች አሉ የሚያግዟችሁ አብሯቸው የሚያነሱ ስትኔት ፎቅ
የኔ ማሮች ይበቃል። ይሄን ጉዱላ እንትን ልበል። ላሳ እንዴት ነው? ዝቅዝቅ ነው። ታያችኋል፣ ላቤን ማለት ነው። እዚህ ጋር ጠብቀኛል፣ ኮቶቱ ጠብቀኛል፣ እዚህ ጋር ጠብቀኛል። ቻው